ኢትዮጵያ ውስጥ ወይም የትኛውም የዓለም ሀገራት ውስጥ ሆናችሁ ኢንተርናሽናል የዩኬ ባንክ አካውንት በ3 ደቂቃ መክፈት ትችላላችሁ። አሁን የምትከፍቱትን የኢንተርናሽናል የዩኬ ባንክ አካውንት በመጠቀም ከፔፓላችሁ ጋር ሊንክ ማድረግ ትችላላችሁ። ከተለያዩ የዩኬ ቢዝነስ ተቋማት ጋር በዚህ አካውንት ተከፋይ መሆን ትችላላችሁ። እስካሁን የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እና ቪዲዮውን ላይክ ሼር በማድረግ ስለ ኦንላይን ቢዝነስ እና የክፍያ መንገዶች ብዙ መረጃዎችን ማግኘት ትችላላችሁ። መጀመሪያ ማድረግ ያለባችሁ ፓዮኒር አካውንት ወይም ፓዮኒር ማስተር ካርድ ክሬት ማድረግ አለባችሁ። በዚህ ጉዳይ ደግሞ ብዙ የተሰሩ ቪዲዮዎች አሉ። ቻናል ያገብታችሁ እነዛን ቪዲዮዎች ማግኘት ትችላላችሁ። ፓዮኒር አካውንት ትከፍታላችሁ በቀላሉ። ከዛ ቬሪፋይ በመታወቂያችሁ ቬሪፋይ ታደርጋላችሁ። ኔክስት ስቴፕ የሚሆነው ሎጊን ብላችሁ ወደ ፓዮኒር አካውንታችሁ መግባት ነው። ፓዮኒር አካውንታችሁ ስትገቡ ሴቲንግ ሆም የሚል ምልክት አለ። የሴቲንግ ምልክቷን ክሊክ ታደርጋላችሁ። በግራ በላይ በኩል የሶስት ሰረዝ ምልክቶች አሉ። እሱን ክሊክ ስታደርጉት ብዙ ኦፕሽኖች ያመጣላችኋል። ፓዮኒር ካርድ፣ ጌት ፔድ፣ ማኔጅ ብዙ ኦፕሽኖች ያመጣላችኋል። እናንተ ጌት ፔድ ትልካላችሁ። እዛ ስትሄዱ ወደ ሪሲቪንግ አካውንት ይወስዳችኋል ማለት ነው። ሪሲቪንግ አካውንት ደግሞ ፔድ የምንሆንበት አካውንቶች ማለት ነው። ከዛ ውስጥ 3 አይነት አሉ። እንደ ጀማሪ 3 አይነት አሉ። ከዛ $500 በላይ እንቅስቃሴ ሲኖረን ደግሞ በሌላ ከረንሲዎችም ኦርደር ማድረግ እንችላለን። ለማንኛውም የዩኬ ስለሆነ ከዛ ውስጥ ሪሲቪንግ አካውንት ትመርጣላችሁ ማለት ነው። የሚያስመርጣችሁ ደግሞ የዩኤስኤ የዩኬ እና የዩሮ ነው። እናንተ የዩኬ ስለምትፈልጉ የዩኬ ባንክ አካውንትን ክሊክ ታደርጉታላችሁ። ከዛ ወደ ሪሲቪንግ አካውንት ኩዌሽነሪ ይወስዳችኋል። ሪሲቪንግ አካውንት ኩዌሽነሪ ደግሞ የሚሞላው የተወሰነ ስለ ቢዝነሳችሁ እና ስለ አቬሬጅ ኢንካማችሁ ነው። የመጀመሪያው ጥያቄ ለምንድን ነው መጠቀም የፈለጋችሁት ይላል። ፓዮኒር አካውንቱን ቱ ሪሲቭ ፔመንት የምትፈልጉትን ክሊክ ማድረግ ትችላላችሁ። ከፈለጋችሁም ደግሞ ሁሉንም ክሊክ ማድረግ ትችላላችሁ። እኔ ሁሉንም ክሊክ አድርጌ አለፍኩት። ፍሮም ማርኬት ፕሌስ ፍሮም ቢዝነስ ሚላለ ሁሉንም ኦፕሽን ኦን ማድረግ ትችላላችሁ። ከዛ ካቴጎሪ ቢዝነስ የቢዝነሳችሁ ካቴጎሪ ምንድን ነው የሚለው ጠይቃላችሁ። አግሪካልቸር ነው፣ ዲጂታል ጉድስ ነው፣ አኒማል ኤንድ ዋይልድ ላይፍ ነው፣ አርትስ ኤንድ ዲዛይን ነው፣ ኮንስትራክሽን ነው። እነዚህን ትመርጣላችሁ። እዛ ውስጥ ለምሳሌ ዲጂታል ጉድስ አልኩት። ስፔሲፊክ የሆነ የምትሰሩት ነገር ብለውን ያስመርጣቸዋል። እዛ ውስጥ ዲጂታል ጉድስ አልኩት። ፈርዘር ስራችሁን ወይም ቢዝነሳችሁን ዲስክራይብ አድርጉት ይላል። በተወሰነ ቃላት ዲስክራይብ ማድረግ ትችላላችሁ። ከዛ ፕሮቫይድ ዩአርኤል ወይም ዌብሳይታችሁ የምትሰሩበትን ዌብሳይት ተናገሩ ይላል። ለምሳሌ አፕወርክ ላይ የምትሰሩ ከሆነ www.upwork.com ብላችሁ ማስገባት ትችላላችሁ። ፈለጋችሁ ዌብሳይት የራሳችሁን ወይም የካምፓኒ ታስገባላችሁ። ከዛ ኔክስት ስቴፕ የሚሆነው ከዌብ ፔጁ ጋር ምን አይነት ግንኙነት ያላችሁ፣ ለምሳሌ ከአፕወርክ ጋር ምን አይነት ግንኙነት ያላችሁ ካለ እዛ ኢምፕሎይድ ሆነን የምትሰሩ ከትልቅ ተቋም ከሆነ በዛ ኢምፕሎይ ሆነ ነው። ወይም ደግሞ የራስ ፔጅ ከሆነ ደግሞ የራሴ ዌብ ፔጅ ነው ብላችሁ ትመርጣላችሁ ማለት ነው። ከዛ አቬሬጅ ኢንካም ይጠይቃችኋል። ከዛ ውስጥ ክሊክ አድርጋችሁ ሜቢ ነው ያውን ያልኩት ከ500 እስከ 2500 ዩኤስዲ ነው ወይም ከ500 በታች የፈለጋችሁትን መምረጥ ትችላላችሁ። ዘን ሰብሚት ትሉታላችሁ ማለት ነው። በዚህ መልኩ ፎርማችሁን መጨረስ ትችላላችሁ ማለት ነው ሞልታችሁ። ከዛ ኖቲፊኬሽን ይመጣላችኋል። የዩኬ ባንክ አካውንት ይሄ ነው ቁጥራችሁ ብለው ኖቲፋይ ያደርግላችኋል ማለት ነው። ስለዚህ ከተወሰነ ደቂቃ በኋላ አካውንት ይኖራችኋል ማለት ነው። በተጨማሪ ደግሞ ፓዮኒር ማስተር ካርድ ማዘዝ ከፈለጋችሁ ዲስክሪፕሽን ላይ የቴሌግራም ሊንክ አለ፣ ገብታችሁ ማዘዝ ትችላላችሁ። አብዛኛውን ክፍያ የምከፍሉት ማስተር ካርዱ ብቻችሁ ላይ ሲገባ ነው።